ሰላም ሰላም አይቀድምም። ሰላም ወገን እንዴት ናችሁ? ምን አልከኝ? ሰላም ሰላም። ለምንድን ነው ከእናቷ ጋር ይቅርታ፣ በአማርኛ ላውራ። ለምንድን ነው ከእናቷ ጋር በዚህ ደረጃ ጸብ ውስጥ የገባኸው? ቮይስ ሞዴል ሰምቻለሁ። እውነት ለመናገር እሷም ልትናገር ትችላለች። ከሄደች ካልፈለገች ትሂድ። ዮኒ ምን መሰለህ፣ አንደኛ ነገር ውሸታማች ልል አልችልም። ምክንያቱም ትልቅ ሴትዮ ስለሆነች ላይ የምታወራው ነገር ያለ በሙሉ ግን ከመጀመሪያ እስከ መጨረሻው የነበረው ላይ ውሸት ነው። ገባካ? ምንም እውነት አይለውም እዚህ ጋር። እኔ ህዝቡ ላይ አምለኝ ይችላል። ኦፍኮርስ ሶሻል ሚዲያ ላይ የወጣ ሰው ማንም ሊታመን አይችልም እንደ ሌላው ሰው ስለሚያስበን ማለት ነው። ግን ሜሊን ብትመጣ ደግሞ ከኔም በላይ ላይክ እንትን ታደርጋለች። ከኔ በላይ ኤክስፔሪንስ ታደርገው ይችላለች ይሄን ነገር። ሁለተኛ ደግሞ አንድ ጊዜ ነበር የምትበላው ያልኩት እኔ ራሴ ነኝ። ያ እኔ ራሴ ነኝ ያልኩት። ምክንያቱም ኢትዮጵያ ውስጥ እያለች እኛ 24 ሃውርስ ከእሷ ጋር ስልክ እያወራን ስለነበር ማለት ነው። ትምህርታችን እየተውን ስራችን እየተውን ቤተሰቦቻችን ረስተን እስከ መጨረሻችን ልጅ እንዳትጎዳ በማሰብ ነው። ገባህ? እንጂ እንደ እናቷ ብታስቡ በብሔር ቢሆን ኖር እኮ እችናችን ልጅ እንኳን እንገናኝ። ገባ? ያለችው ደግሞ ወደ ኦሮሞ ወደ አማራ ወሮሬ ጥልሻለሆነ እንደዚህ አላልኳትም። የአማራ ህዝብም የኦሮሞ ህዝብ ህዝባችን ነው። ገባ? በፖለቲካ ከመጣ ደግሞ ፖለቲከኛ ከፖለቲከኛ ጋር ይጣላል። ቆይ እኔ ጋር መጀመሪያ የነበራችሁ ጊዜ አልፈልግሽም ስትላት አልነበረ? ወጪ ይሁን ማን ያልገር ከዛን ጊዜ የብዙ የመቀራረብ ነገሮችን አልነበረን። ገባካ? ከዛ በኋላ ነው እየተቀራረብን የመጣ። ከተያየን እኮ እኛ አዲሶች አይደለንም እኮ ከሁለት ዓመት ከአንድ ዓመት በፊት ነው የምንተዋወቅ እና ማለት እኔ ብዙ ምንም መጥፎ ነገር እስካሁን አላወራሁም። የኦሮሞ ህዝብ እንደዚህ እንጨርሰዋለን ምንም ነገር አላልኩም። ዮኒ ማኛ ላይክ ጌይ ነው። ከእህቱ አስረግዞ ነው እህቱ የመጣው። ቤተሰቦችን ደፍሮ ነው የመጣው። እናቱ እንደዚህ ከሊንዳ ወልደዋል ማለት ብዙ ነገሮች ነው እየሰማኝ ነው። ይቺ ልጅ ከእናቷ ጋር ከማን ጋር የምትባለው ለአንተ ብላ ነው። አንተ አታደርገውም። አሁን ለምሳሌ ልጠይቅህ፣ አንተ እናትህን ዴዚ ዲስስፔክት እያደረገች ከአንተ ጋር ፍቅር መሆን ትችላለች? እስቲ አብራራልኝ በፈለግ ማለት አቀራረብኩ አገናኝቻቸዋለሁ ከእናቴ ጋር ኢቭን በቪዲዮ ማኛ የዛን ጊዜ እኮ አይባልም አይዋቃሉ፣ ግን ምንም ማድረግ አልችልም። በቃ ከአቅሜ በላይ ሲሆን ቤተሰቦቼ በሙሉ ነው እየተጣሉ እንዳለን የተጣላት ከቤተሰቦች በዚህ የሁለት ቀን የተነሳ ማለት ገባ። ኢቭን እናቷን እንደዚህ ስታረጋት ቤት ዘግታት ነው የምትውለው። ኢትዮጵያ እኛ ተባብረን ያወጣናት ከኢትዮጵያችን ልጅ ቤት ዘግታት ነው የምትውለው። 11 ሰዓት ነው የምትመጣው በኢትዮጵያ 11 ሰዓት ማለት ነው። መኝታ ቤት ያለው ሱቅ መውጣት ይችላለሁ። ማርያምን ማለት ነው 11 ሰዓት ነው እናቴ የምትመጣ። ገባት? 11 ሰዓት መጣ ነው ምግብ የምትሰጣት። ይሄ ውሸታም ትበል ዲዚ ሜሊም ውሸታም ትበል። እዚህ አይደለም ዮኒ ማኛ፣ አሁን ያልገባክ ነገር አለ። ኢትዮጵያ ውስጥ ነው እያልክ ያለው። ከኢትዮጵያ እኛን እንድትወጣ ያደርግናል። እኔ እነግርሃለሁ እንዳትሞት አይኔ እያየ የሆነ ሴት ልጅ እንድትጎዳ አልፈልግም። ነገ በእህቴ ይደርሳል፣ በእናቴ ይደርሳል። አልፈልግም ይሄን ነገር እንዴ። የቆዩት ነገር ግን ሙዚቃ ሊሰሩ አይደል እንደ የቆዩት ኢትዮጵያ። ሪዝኑ እሱ ሌላ ሪዝን ነው። ምንም እያልክ ያሉት ከመጀመሪያ ሲጨፈ ነበር ማስመሰል። ዴዚ በግልጽ አድርጌ ልንገርህ፣ እናቷን ዲስሪስፔክት ማድረግ አትፈልግም። በግልጽ አድርጌ ልንገርህ ማለት ነው። ማርያም እናቷን ስታወራ ስትሰማት ልንገርህ ይሆን ማለት ከመጀመሪያው እስከ መጨረሻ ስለ ፕሮጀክት እና ስለ ፕሮሚሽን ብቻ ነው እያወራች ነበር። ምንም ዴዚን የሚጠቅም ነገር አላወራችም። ምንም ነገር ማለት ነው። ገባካ? ፕሮሞሽን የምትሰራው የነበረው እንደዚህ አንድ ብርም አልተቀበለችም። እሱ የእናቷ ነች አሳድጋጃት ልትወሰደው። ስለሱ ምንም አያገባኝም። ገባካ? የቤትን ገበና ግን ቤት ነው የሚተወው፣ ሶሻል ሚዲያ ላይ አይወጣም። እናቴ የሆነ የጀመረችው ገበናውን ወደ ሶሻል ሚዲያ ማውጣት። ኢቭን የእናቴ ፎቶ ዘቅዝቃ እንድትሰደብ እናቴን ያደረገቻት እሷ ነች፣ ግሩፕ ሰብስባ ማለት ነው። ቆይ አንተ ያልገባህ ነገር በእናትና በልጅ መካከል ዋዩንቫ አዶንጌሬ እሱን ያልገባኝ እንዴ ቮይስ አለ እኮ ልላክልህ ዮኒ ማኛ። እንዴ እኔ ፕሪዮ አምሃራ ነኝ፣ እሱ ትግራዋይ ነው። እኔ ያሉ ደግሞ ትግራዋይን አታገቢም እያለቻት እኮ ቪዲዮ አለ። እቺ ልጅ እኮ ልንገርህ ዮኒ ማኛ፣ እኔ ብዙ ቤተሰቦችን አውቃለሁ። ገባካ?
አይደለም ከሁለት ብሔርም ከሌላም ሆኖ ከአንድ ብሔርም ሆኖ እየተፋቀሩ እየተዋደዱ የሚለያዩ ብዙ ሰዎች አሉ። እኔናች ዴዚ ተዋደናል ተፋቅረናል ማለት ደግሞ ነገ አብረን ልንሆን እንችላለን ላንሆን እንችላለን። ብዙ ነገሮች ሊፈጠሩ ይችላሉ። የግድ ከኔ ጋር ትጋባ ማለት እኮ አይደለም። ገባ? እቺ ልጅ ግን አእምሯ ዳሜጅ ሆኗል። ይሄ ብቻ ነው እያልኩኝ ያሉት። በአንተ ጉዳይ ብቻ አይደል እንደ ነገር የተፈጠረው ከድሮ ጀምሮ ከድሮ ጀምሮ ኦኬ እኔ የማልስማማው ከአንተ ጋር እኔ ቤት ሆነው በደንብ መጥተው ፈታ ብለው ሲጫወቱ አውቃቸዋል። የ2024 ብራንድ ኒው ካር የምትነዳና ዴዝ አቢዩዝ የሚደረግ ሰው እንደዛ አይነት መኪና ተገዝቶ አይሰጠውም ብሮ። ደግሞ ይሄን ድሪም ያመጣችው ዴዚ ናት። ዴዚ ኢትዮጵያ ሄደን ፈምሼ ሰርቼ ልቄር ነው ያለችው። በዴዚ ሀሳብ ነው እናቷ አብራት ሄደችው ኢትዮጵያ። you should understand that። ስለዚህ አንዳንድ ቦታ ስትሄድ አቢዩዝ ስለሚያደርጓት እቤት በብዛት እንውላለን አለች። ኢትስ ኦኬ ልንገርህ፣ እሷ ስለዚህ በእናትና በልጅ መካከል እኔ እሻላለሁ እያልክ እኮ ነው። እሻላለሁ አይደለም። ለምንድን ነው ያላልኩትን ወሬ እያወራች የራሴን ነገር መልስ ሰጥ። ደግሞ አንድ ነገር ማለት ነው፣ አንተ የምትወዳት ከሆነ ዴዚ you should just let her የምታፈቅራት ከሆነ አንተ ለመምጣት ያለበት she doesn't have to come. Wait, just Galila, please just let him talk, please. ቻልሽ እባክሽ ስለማይገባሽኛ ህይወት ላይ ያለችው ትክክለኛ ጥያቄ ነው። ገሊላ ያልገባሽ ነገር አለ አንዳንድኛ ጋር ለማለት ፈልጌ ነው። ሰው በጣም ይቅርታል። ገባ? እኔ ስለ ዴዚ እና ስለ እናቷ ላስረዳ እዚህ አይደለም የመጣሁት። ገባ? እናቷ ስለሆነች እሷ ልትደብቅላትም ትችላለች፣ ሙሉ ነገር ማውጣት ትችላለች። ምክንያቱም ሙሉ ፕሩፍ አላት ልጅቱ ከልጅነቷን ጀምሮ ማለት ነው። ስለሱን የምንመናገር አንተ ነህ ወደ ፈረንሳይ የምትወስዳ በአንተ ትኬት ገዝተላት ነው? አንተ ሆቴል ከፍለላት ነው ወይስ በራሷ ነው? እስቲ ንገረኝ። This is nobody's business. That's what I'm saying. ይሁን ማኛ ልንገርህ፣ ይሄን እየጠየቅኩት ነው። ልጎዳይ ሳይሆን ልጠቅምሽ ነው። ከገባሽ አንተን የምታደርገው ይሄ Don't explain yourself. የመጀመሪያውን ነገር ልጨርስና ወደዛ ሄድላለሁ። እሺ ገባህ? ያ አንዴ ባካችሁ አትደውሉ። ያ እኔ ልንገርህ፣ እችን ልጅ እዛው ልጅ ታጠገብን ጠይቃት ይችላል። እኔ አስረግዢ እንደዚህ እናቴም ለራሱ ሁሉም ያለኝ በሪከርድ ምናምን ትላለች ሁሉ ጊዜ። ገባ? ሶኪ ሪከርዱን ታምጣውና እኔ ለዚህ ህዝብ በሙሉ ይቅርታ ጠይቃለሁ። ገባህ? እኔ ያልኩት ነገር ካለ አሁን ስላላልኩ ደግሞ ይቅርታ። ያዳመጥኩትን ልንገርህ፣ ምንም አታመጪም አንቺ ምንም አታመጪም ብላታል እናቷን አይደል? ምክንያቱም እኔ በቲክታክና ኢንስታግራም የወሰድኩበት ጊዜ ነው ከኔ ጋር ያለው እሷን እናትየውን አይደለም ያልኳት። ሊንዳ የምትባል ልጅ አለ ዱባይ ላይ የምትቀመጥ እሷ ነው እንደዛ ያልኩት። አይ የእናቷ ቮይስ ሜል ላይ ለሊንዳን የላከችው ሊንዳ ነች ለእናትየዋ የላከችላት። ኦኬ ሊንዳን ያልኩበት ምክንያት ደግሞ ሁሉን ነገር ኮንትሮል አልከዋል ምናምን ስላት አንድ ጊዜ እኔና ሚሊ ጠየቅናትና ኬንያ ሜላት ናት ጀርመን ያለችው ናት ወይስ ኬንያ ያለችው ናት? ኬንያ አይደለችም። ላይክ ዩኬ ነው ያለችው እኮ ጀርመንም አይደለችም። Yeah, the Kenya one. Yoni, yes, yeah. Which one? The one from, like, she was born in Kenya, yeah. ኬንያ ኦኬ። ስለዚህ ሜላት ሌላ ናት። ሜላት ሲባል አንቺ እየመሰለች ነው እዚህ ከስር የምትጽፊ ስናት ዩ ሜላት አንቺ አይደለሽ። ሜል የምትባል she's from Kenya. ኬንያ የምትኖረው ኦኬ። Yeah, but she lives in the UK now. She's the same person. In UK? Okay, great. Yeah. እሺ go ahead now. እና በቃ እኔ መጨረሻ ማወቅ እንፈልገው ይሄንን ነው። ዴዝም እዚህ ጋር ልጅ እና ጠይቃችሁ የለውም። እኔ አንድ ቀን ወይ አማራ እንደዚህ ነው እንዴ የኢትዮጵያ ጠቅላይ ሚኒስትር ምክትል ጠቅላይ ሚኒስትር ማን ነው ብያት አታውቅም። ለምንድን ነው ስለ ፖለቲካ ማውራት? ብዙ ጊዜ ኤክስፕሌን አድርጋለሁ ስለዚህ ነገር ገባህ? ስለ ፖለቲካ እኔና ዴዝ አውርተን አናውቅም በህይወታችን ሙሉ ማለት ነው። ይህ ሁሉ ጊዜ ስናሳልፍ ስለ እናቷ ጋር መሰዳደቡን ምን አመጣው? ይሄንን ንገረኝ። ይሄንን እስቲ አስረዳኝ። የእናት ይሁን የሰደብኳት የት አለ ይሁን ይማኝ ቲና ግቢና እኔ ማውጣት አልፈልግም። አደውን ዱ ቲና ራስሽ ግቢና
ይሄን ነገር ኤክስፕሌን አድርጊ። And please respect too. ኖ ያ ማስረጃ ካላት አምጥታ ይሄን ነገር ማድረግ ትችላለች። There's a lot of things that people don't know. That's why I really don't care what people are saying. ያ አንደኛ ስህተት የተሰራው በእናትና በልጅ መግባቱ ልክ ነው ብዬ አላስብም። ማንም ሰው አልገባንም። የገባ ሰው የለም ብሮ። እንደሆነ ከኢትዮጵያ እኛንን ያወጣናት አላልክም እንዴ? ገብታ በደንብ አድርገን ይገባ። ምክንያቱም ትምህርትሽን አትማሪ አሜሪካ ምትመለሽ ስላለቻት እኛንን ያስወጣናት ለምን አወጣችኋት ብለን ለምን አወጣችኋት ወደዛ ብለን ለምን አወጣችኋት? ልትማር አልቻለችም። እቺ ልጅ ገባህ? ትምህርቷን አቀርጣን ሄደችው። ላይፏን አቀርጣን ሄደችው። ወስና ነው ሄደችው። አልወሰነችም። ተገዳ ነው ወስና ነው ራሷን ያለችኝ። let us say it again. Daisy, listen to her. Okay? ዮኒ አንተ ተቸግሬያለሁ ካላልከኝ እኔ ልርዳህ ብዬ አልመጣም። አዳምጠኛ እንዴ ዴዚን ላውራ። ዴዚ when you went to Ethiopia, your plan was to be famous, to record music, and to get. My plan was not to be like. This is the thing, you guys. This is going like this topic is so confusing for everyone. I hear like one thing this minute, the other thing this minute. Why does that matter? The point of it is, my mom and him have a problem because of politics. This is politics. This is not about, oh, she's going to this wind. My mom, she say go to America wind, go. She say do that. She don't care. She don't care it's about a boy. What is it? I'm any like Sony. I have the right to do whatever I want. Yoni, don't smile like that because you know that America. Why? She got a reason for it. I have a family, but you guys have to give me freedom. I am a grown person. Oh my gosh. The reason is politics. This is politics. This is politics. I'm so tired. People comment, oh, he's using you for this. He's doing this. He's doing this. Guys, please be quiet. It's like 1 minute. This is politics. You guys don't understand. None of you guys in the comments are there when behind closed doors. None of you. I could say a whole lot of things about her, what she does, but I don't want to because I respect her. I don't want to keep pushing this narrative towards her. I don't want to do that. So, what I'm saying to have peace, why don't you tell her? Why don't you love people regardless of their tribe? This is what it's about. This is about love. It's about everyone is God's children. This is not about politics. I don't care. Some people, honestly, let me break down that one for you, okay? Some of the Tigrayan people don't like Amhara at all. You gotta respect that. Yes, just like Amhara people don't like some of the Tigray people. It's the same. Okay, exactly. That's what I was trying to say. There's Amhara people don't like Tigray. There's Tigray people don't like Amhara. Yes. And if you ask him, he supports his political party as well. He's politician as well. He doesn't talk about politics. Okay, just like Amhara people, we you know, I post videos to it all the time. I respect my culture. Don't we all have a right to show love to our backgrounds? Or is this a political thing that we have against each other? It can be one of the other. It can be one of the other. It can be. What I'm saying to you is the first thing for me is the diss about his mom, your mom. You and your mom's situation should be your and your mom problems. Yes. It shouldn't involve him. Even That's if what I'm saying. About him, why does it involve him? Listen to me. Even if she says something about him, he should respect, you know what, Mom? I understand what you're coming from. I understand your frustration. But I love your daughter. That's all he got to say. Nothing else. Ask him if he said that. Ask him if he said that. Okay. እኔ አሞራው የምጠይቅ ምንድን ነው እናቷ ስትሰድብ ወይም የሆነ ነገር ስትልህ አንተ በሪስፔክት ነው ያወራት ወይስ እሷ በመጣችው ኃይል ነው የሄድከው? ኧረ እሺ የኔ እናት ችግር የለውም። የኔ እናት ላይክ ኢሞጂ ያለ የሆነ እንትን አለ እንትን ማርያምን በሪስፔክት ማውራት ነው። እሷን ማስረጃ አለ እሱን ያረክበት የመጨረሻው በቃ ተናድጄ ያወራው ትናንትና እህቱን ደፍሮ ነው መጣ እህቱን አስረግዞ ነው የመጣው ስትል ሶሻል ሚዲያ ላይ ኢቭን እኔ ራሱ ላይክ ያፈቅረኛል እኔን አግብተሽ ውሰጂኝ አሜሪካ ብሮ አሜሪካ ምንም ልዩነት እኮ ያለውም ከስዊዘርላንድ ስዊዘርላንድ ነው።
ከስዊዘርላንድ መተሽኝ አግብተሽኝ አሜሪካ ውሰጂ ምናምን ብሎኛ ስትል ተናድጄ ኦፍኮርስ ብያታለሁ። ያልኳትም ደግሞ የተናደድኳትን ቃል ነው። ከዛ በፊት ያለውን ቮይስ ሜሎች የእሷ ይብሳል። ዮኒ ማኛ አንድ በአንድ መላክ ይችላል። ለዚህም ልታሰማው ይችላል። እዚሁ ያሰማል። አንድ ስልክ ብቻ ነው ያለኝ። ቤት ስዊዘርላንድ አይደለም ያሉት፣ ሌላ ሀገር ነኝ ያሉት። አሁን ወጥቻለሁ ከስዊዘርላንድ እና እንደዛ ስትለኝ ኦኬ ስሚ አልኳትኝ። እኔ ሁል ጊዜ ሁለተኛ ሶስተኛ ጊዜ ተይኝ ብልሻለሁ፣ ህይወቴን ልምራበት ብይሻለሁ እና እኔን ቤተሰቦቼን ሀገሬን ህዝቤን እየነካሽ ነው፣ ሰው እባክሽ አትነካኪኝ። አሁን ለዴዚ ብዬ ተውሻለሁ እንደገና አልኳትኝ። ሁለተኛ ሶስተኛ ጊዜ ከሰማሁልሽ ግን የሀቢባ ቤት ወስጄ አንጠልጥልሻለሁ ነው ያልኳት። ሌላ ምንም ነገር አላልኳትም። ምንም ነገር ልታመጣልኝ አትችልም። ገባካ? ኦፍኮርስ ነገር ስማ ልንገር፣ ከማንም በላይ ልንገር፣ ኦፍኮርስ ሌላው ሰው እንደ ፋን ሊታመምልኝ ከጎኔ ሊሆን ይችላል። እንደ የኔ ህዝብ ግን ሊሆን አይችልም። ገባህ? ህዝቤ ሲነካ ደግሞ እኔ ዴዚን ስለማፈቅራት እናቴን ሪስፔክት አድርጌ የአማራን ህዝብ ሪስፔክት አድርጌ ኢትዮጵያን ህዝብ ሪስፔክት አድርጌ ከማንም ጋር ሳልነካካ በሪስፔክት ነው እየሄድኩኝ ያለሁት። ገባህ? እኔ ማንም ሪስፔክት እንደማድረገው የአማራን ህዝብ አንድ ጊዜ የአማራን ህዝብን ወደ ታች አውርጄ የተናገርኳትን ቪዲዮ ሆነ ነገር ምንም ነገር ሊያምጥሉኝ አይችልም። ከማንም ህዝብ ጋር በሪስፔክት መሄድ ነው የምፈልገው። ገባህ? ህዝቤ ሲነካ ደግሞ ኦፍኮርስ ያመኛል። እንዴ ማንም ህዝብ የለኝም እኔ ህዝቤ ያኛው ህዝብ ነው፣ ያኛው ምስኪን የተበዳዩ ህዝብ ነው ያለኝ። ሌላ ምንም ስለ ፖለቲካ እናችል ታውርተናና እሱ ኢቭን ለራሱ ልንገር፣ ይሄ ቮይስ እኔ ከ5 ወር ከ4 ወር በፊት ነው የሰማሁት። ይሄ እኔ አማራ ነኝ እሱ ትግራዋይ ነው ምናምን የሚለው ከ5-6 ወር ነው የሰማሁት ከሜላት እኔ ሜላት ዴዚ የነበር አሰማችና ላኪልኝ ስላት ነው አንድ ቀን ትናደዳለህና ታወጣዋለህ አለች። ከዛ ኦኬ ምንም አላልኳትም፣ ችግር የለውም እናትሽ ነች እኔ እንደዚህ ያደርጋልበሽ፣ እንዲያውም እንደዚህ ሰው ችግር የለውም እናትሽ ልትረጃ ትገባለች። እኔ ከእናቷ ጋር ነው እንዲያውም ከዴዚ ጋር ቆሜ አላውቅም። ማርያምን እናትሽ ነች ብትሳሳትም ለራቱ እናትሽ ነች የምላት ሁል ጊዜ። ሜሊ አለች እዚህ ማርያምን መሲ ከፈለክም ልጠይቃ ይችላል። መሲ እህቴ አለች፣ እሷን ሳይቀር ነው የምትሰድባት። ቤተሰቦችን በሙሉ ነው የተዋሩት። አንድም ቀን እኔ የዲዚን ቤተሰብ እና የዲዚን ምንድን ነው አንተ አሁን በዚህ ጉዳይ ምንድን ነው የምታተርፈው? ምንም የአንተ ፍላጎት ምን ነው? የአንተ ፍላጎት ምን ነው በለኝ። የአንተ ፍላጎት አሁን ምንድን ነው? ኦኬ የኔ ፍላጎት እቺ ልጅ የማንም ጫና ሳይደርስባት ራሷን በራሷን እንድታስተዳድር ፈልጋለሁ። ገባካ? የሰራችው ማለት ማዘሯን ያለችው ሌላ የለም እኮ ብሮ። ችግር የለውም እና የሰራችውን ብር ማንም እንትን እንዲላት ከሰራችውን ብር እንኳ ችግር የለውም እናቷን ተወሰደው። እኔ ስለዛ ነገር አያገባኝም። ገባ? ትምህርቷን እንድትቀጥል ፈልጋለሁ። ገባህ? ኢትዮጵያ ገብታ ከኢትዮጵያ እኮ እሱን እኮ ማለት አትችልም። እኔ የምፈልገው ብለህ ስለ እሷ ማለት እኮ አትችልም። ስለ እሱ ማድረግ የምችለው እናቷ እንጂ እያወራሁት ያሉት አይደል እንዴ? አንተ ትምህርቷ እንድትማር ፈልጋለሁ እንዲያደርጋለሁ ዳስኖቹ ዶር He didn't say that. He did not say that. Yoni, I am 20. Again, I don't know how many times I have to keep explaining this. I'm 20. No, he's explaining to me, Daisy. Yes, but I don't understand why everyone's trying to act like my mother and father. Like, no. No, he is the one saying like that. Yes, he's saying what I say. That's what he's saying. I have made it clear to him. He didn't say it. I asked him, what do you want from her? I asked him that. What do you need? Okay. So, አሁን በድጋሚ የምጠይቅህ ምንድን ነው? ንገረኝ እስቲ ከእሷ ጋር ምንድን ነው የሚሆነው? እስቲ ንገረኝ። የሚሆነው ፈጣሪ ያውቃል። ግን በቃ አፈቅራታለሁ፣ እወዳታለሁ፣ እሷም ትወደኛለች። ኦኬ ልንገርህ አንድ ይሆን ኦኬ ስማ ልንገርህ ይሆን ነገራትና እኔ ይሄ ልጅ አሌክስ ቅድም ብላለች እናትየውና ቪዲዮ ይዘባታል ብላለች እናትየው። ገባህ? ኦኬ አሌክስ እያስፈራራኝ ነው እንደዚህ ጋር ምንም ችግር የለውም። እኔ ማርያምን ከህይወቴ ይውጣልኝ አልፈልገውም። ይልጅ ካለች ማለት ነው በቃ እንደሌለ ኦኬ ኦፍ ኮርስ አካውንቷ ከኔ ጋር ላይ ነው አውቃለሁ። ሁሉ ነገሯ ከኔ ጋር አለ እና እተወዋለሁ ሁሉም ነገር። ለምንድን ነው አካውንቷን መያዝ የፈለግከው? አልገባኝም። ባሉ ነው የኔን አካውንት ከእሷ ጋር ነበር፣ የእሷም ከኔ ጋር ነበር።
አስፈላጊ ነገር አለው ማለት አንተ የሷን አካውንት መያዝ እሷ አንተን አካውንት መያዟ ጥቅሙ ምንድን ነው? እስቲ ዘግበኝ። Calm down. I'm just asking him why you getting bothered. I'm asking the guy. He can't answer. You get him frustrated for no reason. I'm asking him. He can't answer for like, I'm just saying, like, what does this have to do with anything? It has to do with everything because it's called controlling. That's why. So my relationship is everybody's business. Like, what? You came out and told us. It's gonna be. But it's like the thing I want everybody's support. I want support. I don't want people telling me, oh, this guy is doing this to you, this. If he's like that. As I said, he can be whatever you want. That's your choice. What I'm saying to you is, what I'm saying to him, I'm just asking him a question so people will understand it. He said, I love her. She used to have my account, and I have her account. That's what he was saying. There's nothing else we said about it. I just asked him why. He said, because we just want it. I just got an answer from him. Don't get frustrated about that one. So, እኔም ዌብሳይት ይቅርታ ከዌብሳይት በፊት ላውጋው የምጠይቀው ነገር ካለና የተረዳው ነገር so let me Daisy, so like I said yesterday, right? I'm on your side, but sometimes you got to be able to understand your mom's side as well, right? No, I do, of course. Yeah. Like, listen, let me. One thing is that let me finish talking, and then I will listen to you as much as you want me to. Okay, I'm here, like I told you earlier. So she raised you without a father, which is a big responsibility as a single mom, right? She literally worked 2 jobs to make your life comfortable as much as she could, right? So as an Ethiopian family, they have a right to say, yo, my daughter has to date this and this and that. It doesn't mean that you have to accept it, though. No, let me finish. It doesn't mean that you have to accept it. She have her own opinion. You have your own too. That's it. And the second thing you gotta understand is that, yes, I heard the voice. Like, Yoni, I'm sorry to say this, her mom said that. But record, I'm gonna, sorry, Daisy, I'm gonna tell him in Amharic, okay? Literally, word by word, ያለችው ምንድን ነው? ለምንድን ነው ከዛው ከሀገርሽ እኔ አማራ እንደሆንኩኝ እያወቅሽ ከትግሬ ጋር የሆንሽው ሌላ ሰው ፈልገሽ አትይዥም ወይ የሚል ቃል በቃል ቮይስ ሪኮርዱን እኔ ላንተ ራሱ ሼር አደርግልህ ይችላል። I heard it word by word. Okay. So like one thing I want to clear, Daisy is not lying. Yeah, I know she's not going to lie to me about that. So Ziga, like I just want to clear that up. Okay. Second thing, okay. So second thing, your mom can say that. Because that's politics, but it doesn't mean that you have to accept it. Okay, that's her own opinion. Just like he have his own opinion, like your boyfriend, right? He have his own opinion. It doesn't mean that everybody accepted it. It's just that it's an opinion. Everybody has their own opinion, and they're entitled to it. Okay. So 2 things is that I'm sorry to say this. You have a manipulative mom. I know I do. Listen, by the way, this single mom, like whom so much outer, like, oh, single mom, my father was taken from me, by the way. I get it. But nobody knows that though. Because again, wait. Lauga, ande. Wait. What do you mean by that? Well, do you listen? I know she, like Betiseb issues. You know how some families they put their love fighting in between their children, right or wrong? Is there parents who do that? That I give that part. Yes, they do. I love my father. You can. He has his own personal reasons. I was taken away from my father. Period. So this single mom, oh, everybody's acting like my dad never cared. I love my dad. Did he take care of you though? I'm asking a question. I don't know. Like, I don't know the child support. No, I'm not sure. Like the children. Well, that's the thing. She never tells me. I don't know if she had child support. I don't know. Maybe she'll tell lies. Okay. Did your father told you about that one? Did you guys talk about it? You and your dad? Well, I went 12 years without speaking to him. But when I was 19, like I drive like an hour to his house, and he said
he will not tell me the truth until he's ready. About you? No, until he's wow. Okay. So he don't want to talk about it. He wasn't saying anything bad about your mom, though. He never said anything bad about your mom, or he did? You know, my dad and my mom, both of them have their own thing, but they should never. They should never put that in between their children. My father is my father. At the end of the day, my mother is my mother. Okay. Yoni, what's up, bro? Sharko, you will talk for a minute. There's another guy before you, Sharko. Bro. There's another dude. Okay, website. የምትለው ነገር ካለ እኔ በኩል ምለው ነገር ምን መሰለህ፣ ልጁ በሁለቱም መካከል መግባት አልነበረበትም ብዬ ነው የማምነው። በእናትና በልጅ መካከል ያ ሮንግ ነው የሰራው እና ብዙም ሰው አስተያየት የሚጽፈው ልጁ ከዚህ በፊትም የሰው አካውንት ምናምን እንደወሰደ ምናምን እየጻፉ ያየው ነው። አይ ቲንክ ልጁ ጋር ሚስቴክ ያለ ይመስለኛል። በእኔ በኩል በሁለቱም መካከል ባይገባ የተሻለ ነው። በእናትና በልጅ ነው። አሁን በልጄ መካከል የሆነ ሰንበዲ ቢገባ የሚሰማኝ ስሜት አውቀዋለሁ። ለሁለቱ እናትና ልጅ ቢተውና ልጅቷን ወደ ትምህርቷ ብትቀጥል የተሻለ ነው ብዬ ነው የማስበው ባይገባ። ስለዚህ አሞራ I'm going to ask you a question. ከዚህ በፊት ከሌላም እንደዚህ አካውንት አድርገህ ታውቃለህ? ምንድን ነው አካውንት ብሮ? አካውንት ማለት እንደዚህ ተቀባብለህ ታውቃለህ? ሌላ ሰው ዴት አድርገህ በአካውንት ደረጃ ይዘህ ከስር እየጻፉ ስለሆነ እውነት ይሁን ውሸት ከአንተ እንስማው። ይሄ ሌላ ሪዝን ነው። ሌላ ሪዝን ነው። ዳሜንስ ዲድ ላውጋው አንዴ ቆይ ስማ ንገርክ ዮኒ ማኛ ተቀባብለህ ሳይሆን አካውንቱ ተዘግቷል። ገባህ? መስማማት ስላልነበረ አካውንትን አዘግተናል። ይሄ እሱ ሌላ ሪዝን ነው። ተውት፣ ስለሱ ተው። ኖ ሪዝንም ቢሆን ከዚህ በፊት ሬፑቴሽን ካለ we gotta bring it up brother። ስለዚህ ከዚህ በፊትም እንደዚህ አካውንት ይዘህ ካዘጋ there is a question pattern የምንለው ነገር አለ። there is a pattern. Yoni, it does matter. Okay, Sharko, go ahead, bro. Let him think about it until I talk real quick. Okay, go ahead. So if all like Daisy, I texted you on Instagram too. So if all this is real, right? Because you know you can't really trust people on social media and stuff. If all this is real, Daisy, what you're doing right now, I'm not gonna lie to you. Like it's a really, really like big shame. You feel me? Even if your mom was to do any of those things that you and whoever this dude is trying to blame your mom or whatever, I promise you, bro, you're gonna regret this like later. We're here for peace, Hyder. Hold on. Let me finish. You're gonna regret it like later down the road, like because this your mom, bro. You only get one of those. This dude right here, bro. Yes. Let me finish, bro. This dude right here, bro. He didn't even fly you out, bro. Yeah. This. Okay, this, Yoni. Let me finish. Daisy, let me finish, bro. Yoni. Daisy, hold on, Daisy, hold on. No. This man right here, bro. The fact that he can even watch you sit up here and speak about your mom. This man don't even respect you for real. No. I promise you, bro. I promise you, he don't respect you, bro. Like that ass, bro. That's your mom, bro. Let it at the end of the day, bro. You got 27,000 people here. You sitting up here talking about your mom, whether it's good or bad, bro. I mess with you, bro. You're cool. But what you're doing right now is completely wrong. None of these people care, bro. Nobody here cares about anything except your mom, bro. Your mom is the only one crying blood tears right now, bro. All these people is enjoying this shit, bro. This is you know what I'm saying? Like, what is you here for? Like, for this dude right here, he got a Kataro game with Johnny in whatever. That's what he's here to promote. That's it. He don't care about all this shit. He's here to promote his game, bro. That's it, bro. This man don't care nothing about you, bro. If this, I was listening the whole time. This man said on public, he does not love you, and he would never love you. So what is you exposing your mom for this? No. So what? No. So what? Why are you exposing your mom? Yes. So if you let me explain, Hyder, before, you know, like maybe you would understand. You've been explaining this whole time. I've been listening the whole time. You don't know anything. All you've Hyder, been doing is bro. trying to make your mom look bad, bro. Just so because that's why Hyder. when your mom was trying to expose him, you kept saying, "Let him come apologize." Why? Because you don't want your mom to keep exposing this guy. All that race thing, Tigray, whatever, it doesn't matter. At the end of the day, your mom knows what's best for you, not these 27,000 people here, bro. No one cares about you except your mom, bro.
Not especially not this dude right here, Daisy. Got you. Let her talk for a minute. Okay, you go ahead. Let me hear you. Yoni, you know why we're here? Like, No, yeah, but I'm listening. Daisy. I mean, Daisy, my mom, No, she was up here, and I'm waiting for her to come back. Like, this is nobody understands. It's okay. I don't need anybody's. You know, it's okay. No, I totally But get do it, you but know, sometimes Lago, Andy, please. Better have an Andy muted. Do you know he got another person? He got an account he used to talk with. Do you know that? Who? Your boy over here. Who does he talk to? Before you. He has another account. He used to do the same thing exactly what he was doing with you. And they are not together now. Do you know that or no? Okay, that's like his past. Like, everybody's hating. Like, I don't understand. Like, I don't know. Hating. I'm just letting you know what is going on. How you gonna think it is hating when I'm telling you, addressing what's going on? Like Yoni, another Go ahead. Okay, ይሄ ሌላ አካውንት ምናምን የሚባለው ሌላ ሪዝን ነው። እሱን ጠለቅ ከፈለክም በሙሉ ልነግርህ እችላለሁ። ገባ? ግን በፍቅር ጉዳይ ነው ይሄን መልሰህ ልንገርህ። ከፍቅረኛ ጋር ነው ይሄ ነገር አፕን ያደረገው ወይስ ልንገርህ? ይሄ ምንም ልንገርህ አዲስ አጀንዳ ያመጣ ይሄ ልንገርህ፣ እሷን ለማሸነፍ ነው። በቃ ተሸማቆ ልጅቷን እንዳያወጣት ማለት ነው። ገባ? ይሄ አካውንት ልንገርህ ሆኝ ማኛ አለና ፓስወርዱን ለራሱ የለኝም። ልንገርህ ኮድ ወደ እርሷ ስልክ መጥቶ ነው የምትሰጠኝ። ኢቭን ለራሱ ሙሉ በሙሉ ልታስወጣኝ ትችላለች ከዛ አካውንት ማለት ነው። ገባህ? ምንም ነገር እዛ የለኝም። እሷን ለምን ደግሞ መጀመሪያ እናቷን ከዛ አካውንት ለምን እንዳወጣኋት እናቷን በደንብ አድርጋ ታውቃለች። ገባህ? አንድን ጉድ ለመሸፈን እባካችሁ ሁለተኛ ጉድ አታምጡ። እኔ እናቷ ትሰደብ ያልኩኝ እንዲ እኔ እናቷን ዲስሪስፔክት ሳደርግ እየሰማኝ ነው። ሻርኳን እያልክ ያለው ብሮ መሰለህ ወንድም ልንገርህ ብሮ እኔ እሷ የምትወዳት ከሆነ እንደውም በውስጥ አንተ የሁሉ ሰው ባለበት እናትሽን አታሰድቢ፣ እናትሽን እንደዚህ አይነት ላይክ አይዲያ ሰው አይኖርበት። ይሄ የፋሚሊ ቤት ብለህ ስማ ሻርኮ ብለሃል። ሰማኛ ወንድ በሆነ ብትወዳት እንደዛ ነው። አንተ ግን ትፈልገዋለህ። አንተ ይሄን ትፈልግ ነበረ። እንደውም ዮኒ አይ ቲንክ እሱ ነው ያበረታታት። እንደዚህ አድርጊና ሚዲያ ላይ ውጪ ያላት እሱ ነው ብዬ አስባለሁ ብሮ። አስባለሁ ነው ያለው። በነገራችን ላይ ነው አስባለሁ ነው ያልኩት። አስባለሁ እሱ ነው አበራቶ ዴዚን ውጪና ሚዲያ ላይ ተናገሪ። ከዛ በኋላ ይሄ ሁሉ ነገር ይመጣል እና ይሄው ከጃኒ ጋር የሆነ ዴት ጌም ምናምን የተጫወት አይደለ? አንቺም ቢወድሽ እንደዚህ ያደርጋል። ኦኬ አንድ ነገር ቆይ ስታፕ። አንደኛ ነገር ጌሙን አቋርጬዋለሁ ወገን። አንዴ ቆይ ይሄ ለማስመሰል የምታደርገው ነገር ምን ይሻልሃል? ሁለተኛ ነገር ልንገርካ፣ ይሄ ጌም አዲስ ለኔ ጌም አይደለም። አንድ ጌም ቤት ሌላ ጌም ይመጣል። ከሁለት ወር ከሶስት ወር በኋላ ማድረግ ይችላል። ስለ ጌም ማሰብ ያላቅም ገባ። እኔ ጌም ማድረገው ለተቸገረ የምረዳበት ማንንም ያውቃል። አንተ ስለማታውቀኝ ልታወራ ብዙ ትችላለህ። አያፈቅርም ሰው አያፈቅራትም ሊባል አይችልም። በማንም ሰው ገብተህ እንደዚህ ልትል አትችልም። ኦኬ አታፈቅራትም። ያቺኛዋ ባለፈው የነበረችው እሷን ተፈቅራት ነበር። ማንም ነች ባለፈው አሁን ዮኒ ጠይቀው። እኔን አንግባባ መሰለኝ። ጠይቀው ዮኒ ማንን ነበራችሁ? ማነች? ዩኤክስ የትኛው ኤክስ የለኝም ብሮ። እሺ የቲክቶክ ገባና ነገሮች እንዳይበለሻሽ ማውራት እችላለሁኝ። እኔ ለሴት እስክ ቅድሚያ ስጥ። እሺ አንድ ደቂቃ ላውራ። ገና መግባትሽ እኮ ነው። እንዴት ነው ጓልሽ? አንድ ደቂቃ ላውራ። ገና መግባት ጓ ይሄማ አይሰራ። አይ ቆይ አሞሬ፣ አሁን አንተ ለእሷ እንደዚህ እሷ ለአንተ ምን ያህል ዲፌንድ እንደምታደርግ እያየን ነው በአደባባይ ላይ። ነገር ግን አንተ ለእሷ እንዴት ነው ዲፌንድ የማታደርገው? እሷን ከምትሰድባት ጋር ዲስስፔክትፉል ከምታደርጋት ሴት ጋር ቀጠሮ ጌም ፕላኑ ራሱ እንዴት ይመጣልሃል? Thank you. That's a great question. Answer. Bro, it's okay. ጌሙን ሰርጀዋለሁ። ኦኬ
ኖ መሰረዙ ሳይሆን መጀመሪያ አሁንማ ላውጋ ይዞሃል። አሁን የምጠይቅ ምንድን ነው እሷን ዴይዚን ዲስሪስፔክት ከምታደርጋ ከማትወዳት ጋር ፈርስት ኦፍ ኦል ዋይ ሃንግ አውት ዊዝ አንተ እውነተኛ አፍቃሪዋ ከሆንክ ዋይ እንዴ? ምንም ጥልት የላቸውም እኮ ዴይዚ ምንም ችግራቸው ምንም ችግር የላቸው። ዴይዚ do you get along with Johnny or not? No, I don't like her. Thank you. But he's but lying. The thing is, TikTok is TikTok. TikTok, Malik's business. Like, it doesn't really matter to me. Like, literally. TikTok, what am I supposed to do? Like, it's... Thank you. Thank you. What I'm saying is, what he's saying is, they don't got any problem. That's what he's saying. I mean, like, me and Johnny, right? Me and Johnny, we never got along. Even from the beginning, we never got along. But, you know, sometimes we would play games and stuff, but we never got along. But TikTok, you know, man, I don't, why do I care about that? I don't, like, I don't. Let me ask you, are you okay is kicking with her? Kicking? Like, what do you mean kicking? I mean, like, talking, whatever you say. They were flirting big time. You know that. I know that. ዮኒ ለምንድን ነው ወደ ሰው ተወዳራችሁ በኃይለኛው ፍለርት ታደርጋለህ? ብሮ ይሄን ማለት ከዳቸው ልንገርህ። ኦኬ ዮኒ ወደ 5-6 አጀንዳ እንደገና እየዘሩ አንተ ጋር ያለው ጉዝጓዝ እኮ ነው። በቃ እሷማ she's a good girl. Out there. Daisy is an amazing woman out there. But you're a player, homie. We know that. Listen. ዮኒ ማኛ ስመኛ አንዴ ከእናቷ ጋር ፒስ ፍጠር አለችን ባለፈው። ኦኬ ብለን ከእናቷ ጋር ግሩፕ ከፈትና ስለሌላውን ነገር ተው ገባ። ዴዚ የምትፈልገውን ከሆነ ልንገር እናቷ እኮ ነገም እኮ ለእኔ አማች ትሆናለች። እንዴት ሆና ነው የምትሆነው በዚህ ደረጃ? ምን ማለት ነው? ከእሷ ጋር ዲስሪስፔክት እየተደራረግ ከእናቷ ጋር በሚያስቀይም ሁኔታ ነው አሁን ያላችሁት። እንዴት ነው ፒስ የምትፈጥሩት? ዩ ቴል ሚ ብሮ። ሌላ ሳልሄድ ከሶሻል ሚዲያ ላይ ሳይ ብዙ ፍቅር እኮ በእንደዚህ አልፈው በእኛ ይቅርታ አድርጉልኝ። Daisy, let me tell you one thing, right? And I promise you, Daisy, bro, I promise you, whatever motive he had on you, because you're a good person. Well, no matter what you do on TikTok, no matter what you do, whatever else, you're a good person. Even me and you, we've argued, we've fought before, whatever, right? And we've always came back to being cool because you're a good person. I'm a good person. This man right here is not a good person for you, bro. I promise you that. Reason being, I'm gonna tell you one by one, bro. He got a bigger motive, bro. He got a bigger motive here, Daisy. Masi, nobody asked. I swear he got this man got a bigger motive, bro. It's bigger than just Daisy, bro. He's trying to use her and trying to nah, bro. I swear he trying to play, bro. He trying to do what it do. He knows she got a little clout, and I wouldn't be surprised if him and Johnny planned it out on her, to be honest. Okay, I don't trust nobody on the internet, bro. እንደዚህ ነው ብለህ ሊሆን አይችልም። አትወዳትም። እናቷን መናገር በምንም መልኩ አልነበረብህም። አንተ ማነህ? ከኢትዮጵያ መጥተህ ከኢትዮጵያ እንደዚህ የምታረጋት ኤርትራዊ ስለሆኑ ስለ ኤርትራዊ ስለተደረገ ነው። ሶሪ አም ሶ ሶሪ ፕሊዝ። ስለ ፖለቲካ አይደለም የምናወራው በዚህ ጋር። ማነሽ አንቺ ደግሞ ዱቄታ አንተ ግን እኔ ግን ማን ወደ ዘር የሚወስዱ ዘይ እኮ ዘር ጉዳይ